አይሻልም? መለያየት ነው የሚሻል። በቃ ካልነገርሽኝ ምን አውቃለሁ ስለኔ ያሉሽስ ምንድነው? አንቺ አይደለሽ እንዴ አንድ ላይ ሳይጀመር እንደዚህ የሆነች ልጅቷ ከዚህ በኋላም ትዳር ውስጥ ገብታችሁ የሚያምር ነገር ይኖራል ብዬ ነው ያላስብም። ማለት እኛ እኮ እሺ ይቅርታ እየጠየኩሽ አይደል እንዴ? ቁጭ ብዬ ሳስበው ያ ነገር እውነት ሊሆን ይችላል። ስለዚህ እኔ አልፈቅድም። በቃ እኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨነቅ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ያው እንዳያችሁት ቅድም የተፈጠረው ነገር ትንሽ ከባድ ቢሆንም ማለት አለመግባባት ተፈጥሮ ነበረ። ማለት አቡመር ማይሆኑ ቃላቶች እየተናገረ ነበረ። ግን እኔ ማለት የሰው ልጅ መጥፎ ነገር ማሰብ የለበትም፣ ጥሩ ነገር ማሰብ ይቻላል ብዬ ምንም አይነት ነገር አላረኩም ማለት ነው። ነገር ግን እሱ እንዳደረገው ነገር ቢሆን ኑሮ ማለት ነው የምሬን ነው የምነግራችሁ፣ በቃ በጣም ያበሳጫል። በቃ ማለት የሆነ በቃ የሚያጣላ የሚያደባድብ ከኔ ፊት ጠርቼ ከሆነ ከዚህ በኋላ ካጠገባችን እንዳደርስ ያልኩ። ግን እሱ ምንድነው ያደረገው? ቆሻሻ ምናምን ብሎ መሲን ሰደባት። አስባችሁታል ይሄንን ነገር? ነገር ግን እኔ ምንም አላረኩም። የፈለገውን ቃላት ተናገረ። ትንሽ ተናድጄ ነበረ። የምር ስሜቴ መቆጣጠር ሁሉ አቅቶኝ ነበርና ያም ነገር አለፈ። ለማንኛውም መሽን እንግዲህ ያው ማለት ተረጋግቻለሁ፣ ቤት ሄጄ ነበር ተረጋግቻለሁና ያው ይሄንን ጉዳይ ባንዴ መፈታት አለበት ማለት እያደርን ምናምን ነገር ምንድነው ያስጨንቀናል ጉዳዩ ማለት ነው። ስለዚህ ይሄንን ነገር መፈታት አለበት፣ ታክስቴ ጋር ያለውን ነገር መፈታት አለበት ብዬ ስላሰብኩኝ በእርግጥ ነግሬያችኋለሁ። ይቅድም ግን ቤት ሄጄ ሰላም ይሰጠኛል አልቻለም። መሄድ አለብን ሂደን ካክስቴ ጋር ያለውን ነገር መፍታት አለብን ብዬ ስላሰብኩኝ በድጋሜ መጥቻለሁ ማለት ነው። ቤተሰቦች እንግዲህ ምን መሰላችሁ እዚህ ጋር ሰውንና እንሳሳታለን። መሲም ተሳስታለች ማለት ማይሆኑ ነገሮች ብላለች፣ አይመለከታችሁም ብላለች። ግን መሲ ማለት በሰዓቱ ስላልገባት ነው እንጂ በሰዓቱ ቢገባት ኖሮ ሃይሚ ስታደርግ የነበረችው ለመሲ ነበር። መሲ ከመሲ ጎኑና እኔ የምሬን ነው የምነግራችሁ ከቪዲዮ ውጭ ማለት ነው በጣም ስትወቅሰኝ ነበረ። ምግብ ስበላም ስወጣ ስገባም በቃ በጣም የምትጨቀጭቀኝ ማለት ነው። ለምን ለኔ ብላ ነው ለመሲ ብላ ነው። ገብታችኋል? ግን መሲ እዚህ ጋር በባለፈው ንግግሯ መጣ አይመለከታችሁም ስለ ልጅ እናንተ ምናምን ነገር ማይሆን ከሃይሚ ጋር ጭራሽ ማይሆን ጠብ ውስጥ ነበር የገቡት ማለት ነው። አይታችኋልና ይሄንን ነገር ዛሬ ልናስተካክለው አስቤ መጥቻለሁ ማለት ነው። እና መሲን ጠርቻታለሁ። ሃይሚ ጋር መሄድ አለብን ምናምን ነገር በስልክ በእርግጥ በስልክ ምንድነው ያልኳት መሰላችሁ? የሆነ ቦታ መሄድ አለብን፣ በቃ የሆነ የሚያስጨንቀኝ ነገር አለ እዛ ቦታ መሄድ አለብን ያልኳትና ሃይሚ ጋር እንደምንሄድ እሷ አታውቅም። አሁን ስትመጣ እነግራታለሁ። የሚሻለው ይሄ ስለሆነ ማለት ነው። ገብታችኋል? ምክንያቱም እንዳልኳችሁ የሆነ ነገር ቤት ቁጭ ብላችሁ የምታስቡት ከሆነ ማለት ነው በጣም ነው የሚያስጨንቃችሁ። እዚህ ጋር ደግሞ አሁን አንዳንዴ ዝም ብለን የምናስበውና የማናስበው ነገር አለ ማለት ማያሳስበው ነገር ሊያሳስበን ይችላል። ግን ይሄ ዋና ጉዳይ ነው። አክስቴ ማለት ለኔ ብዙ ነገር ያደረገች በጣም ብዙ ማለት ነው። የምር ከጎኔ ባህር ዳር ላይ ማለት ነው ማለት በቃ ከጎኔ ሰፖርት የምታደርገኝ እሷ ናት። በቃ እንደዚህ ሐሳብ የምትሰጠኝ ገብታችኋል? ምናልባት አቅም ኑሯት ምናምን እኮ እኔ ስራ ለማስጀመር ምናምን ያ ላይሆን ይችላል። ግን የሰው ልጅ ሐሳብ መስጠት ራሱ ትልቅ ነገር ነውና እዚህ ጋር ደግሞ እኔና የመሲ ሰላም መሆኑን እንዳለ ሆኖ አክስቴ ጋር ሰላም ከሌለ ይሄ ነገር በጣም ከባድ ነው። ለምን እኔ የምሬ ነው ከእናቴ ቀጥሎ የአክስቴ ደስታ ምንድነው እኔ ደስተኛ ስሆን ነው። ስለዚህ እኔ ደስተኛ ሆኜ ደግሞ አክስቴ ደስተኛ ካልሆነች በጣም ከባድ ነው ማለት ነው። ስለዚህ ቤተሰቦች መሲን እንጠብቃትና ከመሲ ጋር ያለው ነገር በደንብ አውርተንበት ከዛ ወደ አክስቴ ቤት እንሄዳለን፣ ወደ ሃይሚ ማለት ነው። መሲን እንጠብቃለን። ቀልድ እንዳይመስልብኝ የወረት በዚህ አጭር ጊዜ ሰው ወደድኩኝ ማለት ካደንኩ በሳቤ ስገባ ስወጣ ሳይደርሰኝ አልቀረም እኔም ያንተ ወጣ በአንድ እይታ ወደድኩሽ ብል ይሆናሎይ ለሰሚውስ እውነት ይመስላሎይ በአንድ እይታ ወደድኩ ብል መሲ ዳንሽ ይረሽ እንደምታሽ ምንድነው? ደህና ነኝ። አስደነገጥከኝ። ምን ቦታ መሄድ አለብን ምናምን ስትለኝ አሁን ተገናኝተን ድጋሚ ስጠረኝ ደነገጥኩ። ደህና ነኝ መሲ። አይ ቤት ከሄድኩ በኋላ የሆነ ነገር አሰብኩ ማለት መቼም አንዳንዴ ነገር ሲመጣ በላይ ነው። ግን ያው
የሰው ልጅ ቆም ብሎ ካሰበ ነገሮች ይስተካከላሉ ብዬ አስባለሁ። ነው አሪፍ ቀሚስ ለብሰሽ ነው የመጣሽ? ቦርስ ምን ቀሚስ መልበስ አለብሽ እዚህ በኋላ ምናምን ስትለኝ፣ አይ ጥሩ ነው ያደረግሽ። እዚህ በኋላ አንደኛ የቤተሰቦቻችንን ሀሳብ መስማት አለብን ገብቶሻል። እና ይሄን ነገር ደግሞ የምናደርገው ለምንድን ነው? ለቤተሰቦች ብለንም ሳይሆን ቤተሰቦች የሚነግሩን ለኛ ነው። ስለዚህ እዚህ ጋር ደግሞ አንቺ ለቤተሰቦች ብለሽ ቢሆን ነገር ግን ደግሞ ስታስቢ ቆም ብለሽ ለልጃችን ምቾት ሲባል ማለት ነው ለአንቺም ለራስሽ ራሱ ምቾት ገባሽ አይደለ? ስለዚህ ቤተሰቦች ምን መሰላችሁ አሁን ዛሬ ያሰብኩትኝ ያው ተናግሬያለሁ፣ ግን ለአንቺ ልንገርሽ ነው። ቤተሰቦች አሉ። ቤት ሂጄ ጥሩ ስሜት አልሰማኛል ማለት አቡ ማር አይተሽዋል። እኔ በስነ ስርዓት ነው አሁን ተረጋግቻለሁ። በርግጥ በስነ ስርዓት መጋጨት ስለማልፈልግ ሰው ጋር መነጋገር ስለማልፈልግ ለነበረን ነገር በሙሉ እናምስ ከዚህ በኋላ ይሄ ነገር አያስፈልግም ብዬ በተናገርኩት አይተሻል። ጭራሽ አንቺን ከኔ ፊት ተሳደበ። ግን ችግር የለውም እኔ እንደዚህ ነው ምናምን አለልም። ሰው ውስጥ ልክ ማልገባም። በርግጥ እኔ ተናድጄ የሱን ህይወት ምን የማበላሻለሁ አይነት ነገር ብያለሁ። ግን ትክክል እንዳልሆነ አውቃለሁ። ያው ትንሽ ሰው ስሜታዊ የሚናገሩ አለና እና የኔ ፍቅር ወደ ያላብዛብሽ ሰዓትም እንዳይመሽብን መሰለሽ የጠራሁሽ ያው የአክስቴን ጉዳይ ከ2 ቀን ከ3 ቀን በኋላ ነበር አስቤ ነበርና ማለት እሷም የሆነ ነገር ታስቤና እርግጠኛ ነኝ እኛም የሆነ ነገር ከምናስብ ስለዚህ ዛሬ አክስቴ ቤት እንሂድና ይቅርታ እንድትጠይቂያት እፈልጋለሁ። ምክንያቱም የኔ ደስታ አክስቴ በጣም ነው የሚያስደስታት። ስለዚህ እዚህ ጋር ደስተኛ ሆኜ ደግሞ አክስቴ መከፋት የለባትም። ገብቶሻል? ምናልባት አንቺ ልጅም ስለሆንሽ ባለማወቅ የማይሆኑ ቃላት ተናግረሻል ብዬ አስባለሁ። የማይሆኑ እና ያ ደግሞ ልጅነት ነው፣ ትረዳሻለች ብዬ አስባለሁ። ገብቶሻል? ይቅርታ ትጠይቃታለሽ። ከዛ በኋላ በቃ ማድረግ ያለብን ነገሮች እናደርጋለን ማለት ነው። መሰላችሁ ቤተሰቦች ጊዜውም እየሄደ ስለሆነ ስለዚህ እኛ ጊዜን ቀድመን ማስተካከል ካልቻልን ጊዜ እኛን አይጠብቀንም ማለት ነው፣ ጥሎን ነው የሚሄደው። ስለዚህ በኋላ ምንድን ነበረ ሰርገኛ መጣ በርበሬ ቀንጥሱ የሚባል አባባል አለና የሆነ ነገር ከመሆኑ በፊት እኛ ቀድመን ብንገኝና የሆነ ነገር ሲፈጠር ለዛ ነገር መፍትሄ ብናበጅለት ብዬ አስባለሁ። ስለዚህ አሁን ሌላ ነገሮች ማስተካከል እንዳለ ሆኖ የአክስቴን ጉዳይ ዛሬ ሆኖ ማስተካከል አለብን። በእርግጥ አክስቴ ይሄን ያህል የምትከፋ አይመስለኝም። ማለት ትንሽ አዝናብሻለች፣ ግን ያን ያህል መጥፎ ሰው ስላልሆነች ገብቶሻል። አንቺን ደግሞ በጣም ነው የምትወድሽ ሲጀመር ማለት ነው። ስለዚህ መቼ አንቺ ይቅርታ ጠይቅ አለብሽ። እኔ አክስቴ ጋር ሄጄ ትንሽ እያወራለሁ ምናልባት ማለት ትንሽ ተናዳም ከሆነ ምናምን ነገር አሁን በመታረቃችን እሷ ምናምን መኖር ነበረባት ምናምን ነገር እና ብቻ የሆነ ሰው ገብቶሻል እንደዚህ አድርጊ ሲልሽ ቆይቶ ሳታደርጊ በራስሽ ስታደርጊ ከዛ በኋላ መጥተሽ የሆነ ነገር ስታማክሪ የሚናደድ ሰው አለ። ምናልባት አክስቴ እንደዚህ አይነት ባህሪ ካለባት እስካሁን እስከማውቀው የለባት፣ ግን ምናልባት እኔን አላከበሩኝም አይነት ነገር አስባ ከሆነ ይቅርታውን በደንብ እንድትያት ፈልጋለሁ። ዝግጁ ነሽ? በቃ ቤተሰቦች እንዳልኳችሁ አክስቴ ቤት አሁን እንሄዳለን ማለት ነው። መሲ ከልቧ ይቅርታ ጠይቃታለች። ከዛ በኋላ ሌሎችን ማስተካከል ያለብን ነገሮች የምናስተካክል ይሆናል ማለት ነው። ቀጥታ እንሂድ። ኪዳን አለኝና እስከ ዓለም ዘመኔ ሳቅሽ የኔ ሊሆን ሐዘንሽ ሐዘኔ ልካፈለውና ያገኘሽን ነገር እና ወደ ቤተሰቦች ደርሰናል ማለት ነው፣ ከአክስቴ ቤት ማለት ነው። ስለዚህ ከእሷ ጋር ያለውን ነገር ገብተን በደንብ የምናወራበት ይሆናል። ስለዚህ አትፍሪ እሺ። በነገራችን ላይ የሰው ልጅ መጥፎ ነገር ለማድረግ አይፈራም፣ ጥሩ ነገር ለማድረግ ግን ይፈራል። ያኔ ስትበሳጭ አልፈራሽም፣ ዛሬ ግን ይቅርታ ለመጠየቅ ፈርታለች። ያስተውቃሪ እስኪ እንገባስ ሰላም ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነው።
እሺ ስራ ዝሻል መሰለኝ። ፈልግኝ ያው ማለት ሰሞኑን የተፈጠሩ ነገሮች አሉና ማለት ያው አንቺ ነገሮች ለማስተካከል ብዙ ነገር አድርገሽ ነበረ። ግን ያው ብቻ የሆነ የሰው ልጅ መቼም የማይግባባበት የሆነ ነገር ይፈጠራልና እነዛን ነገሮች አስተካክለንና ብቻ እኔ ከየት እንደምጀምር አላውቅም። ግን ያው ከኔና መቼ ያለውን ችግር ፈተናል። ምናልባት አይተሻል ብዬ አስባለሁ። እና መሲ ደግሞ ዛሬ አንቺን ይቅርታ ለመጠየቅ ነው የመጣችው። ምክንያቱም ማለት አንቺ ብዙ ነገር ስላደረግሽልኝ ግዴታም ስለሆነ ይቅርታ መጠየቋ እና መሲ ማለት ያው የዛኔ የተፈጠረው ነገር በጣም በሰዓቱ በጣም ተናድጄም ስለነበረ ብዙም አይሆኑ ነገሮችን ተናግሬ ሊሆን ይችላል። ግን ያው መቼም ታውቂያለሽ ማለት ነገሮች ብቻ ከአቅሜ በላይ ሆነው ስለነበረ በሰዓቱ የተናገርኳቸው ነገሮች ትክክል ባይሆኑም በቃ የሆነ ማለት ውስጤ ትክክል እንደሆነ ነበረ የሚሰማኝ ነበር። ግን ያደረኩት ነገር ትክክል ስላልሆነ ዛሬ ይቅርታ ልጠይቅሽ ነው የመጣሁት እና በጣም ይቅርታ ማለት ያልኩት ነገር ትክክል አይደለም። በሰዓቱ የተፈጠረው ነገር ምናምን ማለት በቃ ስሜታዊ ሁኜ ነው የማይሆኑ ነገሮች የተናገርኩት እና ይቅርታ አድርጊልኝ። ችግር የለውም ይቅርታ አድርጌልሻለሁ። ችግር የለውም። ባለማወቅ የተለያየ ነገር ተናግረሽ ይሆናል። የተናገርሽው ነገር ችግር የለውም ይቅርታ አድርጌልሻለሁ። ችግር የለውም። እኔ ይቅርታ አድርጌላታለሁ። ችግር የለም። እኔ ይቅርታ አድርጌልሻለሁ። መሲ ቁጭ በይ። ዝም ብሎ ይቅርታ አድርጌልሻለሁ። ችግር የለም። ከልብሽ ነው ግን ማለት አዎ እኔ ይቅርታ አድርጌላታለሁ። ስለ ንግግሩ ስለ ቃላቶቿ ይቅርታ አድርጌላታለሁ። ችግር የለውም። እሺ ከልብሽ ከሆነ ጥሩ። እና ዛሬ የመጣሁት ምንድነው ማለት የሽምግልናውን ጉዳይ ምናምን ያው ማለት አቡ ማርጋ ምናምን ሌሎች ጋር ያለውን ችግሮችን ስለፈታን የሚቀረው ደግሞ ምንድነው የሽምግልናው ምናምን ነገር። ስለዚህ እነሱን ነገሮች እንድናወራበት ስለፈለግኩኝ ጭምር ነው። እሱ ጋር እንኳን ምንም ማወራው ነገር የለም። እኔ ይቅርታ ያደረኩላት በረከት ስለተናገረችኝ ንግግር ነው እንጂ ከአንተ ጋር እንድትቀጥል አይደለም ይቅርታ ያደረኩላት። ለምን እቴትዬ? እኔ አልስማማ። ለምን ማለት ይቅርታ አላደረግሽልኝ? አይ ይቅርታ አድርጌልሻለሁ። ይቅርታ ያደረኩልሽ ግን ለተናገርሽኝ ለቃላቱ ነው እንጂ ከበረከት ጋር እንድትቀጥሉ አይደለም ይቅርታ ያደረኩልሽ። ከበረከት ጋር እንድትቀጥሉ አብራችሁ እንድትሆኑ አሁንም እኔ አልፈልግም። እንዴ ለምን እቴትዬ? አንቺ አይደለሽ እንዴ አንድ ላይ ሳይጀመር እንደዚህ የሆነች ልጅቷ ከዚህ በኋላም ትዳር ውስጥ ገብታችሁ የሚያምር ነገር ይኖራል ብዬ እኔ አላስብም። ስለዚህ እኔ ይቅርታ ያደረኩኝ ስለ ንግግሯ ስለ ቃላቷ ነው እንጂ አብራችሁ እንድትቀጥሉ አብራችሁ እንድትሆኑ አይደለም። እንዴት ማለት ምን ተፈጠረ ማለት ነገሮች እንዲስተካከሉ ምናልባት እሷ ልጅ ስለሆነች ታውቂያለሽ መቼም ከኛ አንቺ ብዙ ነገሮችን ታውቂያለሽና እዚህ ጋር ምናልባት የልቧን የተናገረች የዛን ቀን በቃ ስለዚህ እስከዛሬም የነበረው ነገር የእውነት ሊሆን ስለሚችል እኔ በረከት ካንተ ጋር መሆኗን አልስማማም፣ አልቀበልም። አይደለም ተቀይመሻታል ማለት ነው አይደለ? ለንግግሯ ይቅርታ አድርጌላታለሁ። ችግር የለም። በህዝነት ከዚህ በኋላ መቀጠል እንችላለን። ግን ካንተ ጋር እንድትሆን አልፈቅድላትም። ወደድክም ጠላ ለምን ማለት እኛ እኮ እሺ ይቅርታ እየጠየኩሽ አይደል እንዴ? ይቅርታሽን ተቀብዬሻለሁ። ስለ ቃላቱ ስለንግግርሽ መሰለኝ ግን አብራችሁ እንድትቀጥሉ አልፈልግም። በቃ አብራችሁ መሆን የለም። እኔ አሁን ቁጭ ብዬ ሳስብ እስከዛሬ ሲባል የነበረው ነገር ሁሉ ትክክል እንደሆነ እየተሰማኝ ነው። ስለዚህ ምንም ይቅርታ አላደረግም። ይቅርታና ወሬሽ ላቋርጥሽ ማለት እኔ ማለት ሳስበው ማለት አንቺ እኛን ለማስታረቅ ብዙ ነገሮችን አድርገሻል። ኢቭን ቤት ትተሽ መጥተሽ እኛ ድረስ ማለት ከተማ ድረስ መጥተሽ መዝናኛ ቦታ ድረስ ጠርተሽ ምናምን ብቻ ብዙ ነገሮችን መስሎኝ ነበር። እሺ ስሚኝና ብዙ ነገሮችን አድርገሻል እና አሁን ምንድነው አንቺ ባልሽው መንገድ ሳንስማማ ብቻ የሆነ እኛ በራሳችን መንገድ ወይ ደግሞ በክብሮም መንገድ ስለታረቅነ ሳናከብርሽ ቀርተን ምናምን እንደዛ አስበሽ ከሆነ በጣም እንትን ብዬ ስለነበረ ቁጭ ብዬም ተነስቼ ማሰብኩት በቃ እስከዛሬ ሲባል መቼም የሰው ልጅ ያለ አንድም ፍንጭ የሆነ ነገር አይልም። በቃ ብዙ ነገሮችን ሰምተን አንተም እምቢ ስትል ቆይተሃል። ቁጭ ብዬ ሳስበው ያ ነገር እውነት ሊሆን ይችላል። ስለዚህ እኔ አልፈቅድም። በቃ ምኑ ማለት ምን አቁም ያለው ነገር ያንንም እሷ ራሷም ያለችው ነገር ስለ ልጁ አይመለከታችሁም ያለችው ነገር
በቃ የሌላ መሆኑን እንደሆነ እያሰብኩ ስለሆነ እኔ በረከት አልፈቅድም። ስለ ንግግሩ አሁንም ደግሜም ይቅርታ አደርግላታለሁ። ችግር የለውም። ይሄን ነገር እኮ እኔ አይደለም በረከት ዛሬ አንቺ ተገልብተሽ ለምን ወደዛ የምትይው? ምክንያቱም ይሄን ነገር እኔ ተናግሬ አሁን ወስኜ የመጣው ምንድነው ሁሉ ነገር ታውቂዋለሽ። በቃ ማለት መጨረሻ ላይ ያ ነገር የሚወሰን በቃ የጊዜ ጉዳይ ነው እንጂ ያኔ የሚሆን ነገር ነው። ስለዚህ ዛሬ ላይ በምን እርግጠኛ ሆነሽ የሆነ ነገር አለ እንዴት እኔ የማላውቀው? እኔ በቃ ከንግግሯ ብዙ ነገር ተረድቻለሁ። በረከት እሺ ምንድነው የተፈጠረ ነገር አለ? እኔ ተረዳው ከባለፈው ንግግሯ የተረዳሁት ነገር ስላለ መቀጠል አትችሉም። በቃ እኔ ደግሞ እናንተ እንደ ልጅ ነው የምታስቡ፣ እኔ ደግሞ እንደ ትልቅ አሰብኩት። አይሆንም፣ በቃ አይሆንም። ነገ ወዲያም አያምርም ይሄ ነገር። እኔ ደስ አይላለኝም። ስለዚህ ይሻላል አልፈቅድም። አይደለም እቴትዬ ምን ይሻላል? እሺ እኔ እኮ ምንም አይሻልም፣ መለያየት ነው የሚሻል። በቃ ተረጋጊ። ስለንግግሩ ይቅርታልሽ ምን እንድትይም አይደለም። ስለንግግሩ ማይነሰው ለመውደድሽ በፊት ሳቅሽ ባልሳሳት ልባምና ታጋሽ ነበርሽ። ምን አገኘሽ በዚህ? በቃ ትሄድ። በቃ አይቻልም፣ ትሄድ በቃ። እንዴ ምንድን ነው የሚሻለው? እኔ አልፈቅድልም። ወደድክም ጠላህም ከባለፈው ከንግግሯ ብዙ ነገር ተረድቻለሁ። አይሆንም ብያለሁ፣ አይሆንም በቃ። አንተ ደግሞ መወሰን ትችላለህ ከፈለክ፣ ግን ከኛ ሀሳብ ውጭ መሆን አትችልም። ግን ምንድነው እኔ የማላውቀው ነገር የተፈጠረ አለ? ምንም የማታውቀው ነገር የለም። በቃ እኔ እንዳልኩ አሰብኩበት። ከንግግሯም ከምንሰማውም ነገር ብዙ ነገር ተረድቻለሁ። አለቀ። ምንድነው እናሱ እንዴት ነው ያኔ ሳትረጂ ቀርተሽ ነው እቴትዬ? አሁን አስተዋልኩት። እሷም ከምትናገረው ነገር ባለፈው አያገባሽም ስላለች ስለ ንግግሯ ይቅርታ አድርጌላታል። አሁን እኔ የጠላሁትም አልፈልገውም ካንተ ጋር መሆኗን ነው። አንቺ እንኳን እሷ አላስቁማትሽ አንቺ ጋር እሺ፣ ተመልሰሽ እኔ ይሻል ይሄን ነገር አይደለም እቴትዬ፣ በደንብ እንድኖራበት እፈልጋለሁ። እንደዚህ በቀላል መሆን የለበትም እና እሷ አላስቁማት። ይገርፈኝ ባየሽ ሐዘን መከራ